ዛሬ ለዶዳይ ባይኮ በክረምት ማድረግ ያለቦትንና የሌለቦትን ነገሮች ልናሳየው ስዋፓብል እና የስኩተር ሞዴሎቻችንን ይዘን መጥተናል። ማድረግ ካለባችሁ ነገሮች የመጀመሪያው ሞተሩን በዝናብ ሰዓት ከነዱት በኋላ ሁሌም ከማስቀመጡ በፊት ያደራርጉት። ሁለተኛ ማድረግ ካለባችሁ ጥንቃቄዎች ውስጥ ፍሬኑ እንደሚሰራ ቼክ ያድርጉ። ጎማው ጥርስ እንዳለው ቼክ ያድርጉ። አስፋልቱ ሊያንሸራትቶት ስለሚችል ማለት ነው። ሌላ ሶስተኛ ማድረግ ካለባችሁ ጥንቃቄዎች ውስጥ ለቴስዋን ሞተር ተጠቃሚዎች እንደምትመለከቱት እዚህ ጋር ቼን አለው። ሶ በተደጋጋሚ ውሃ በሚነካው ጊዜ ዘይቱ ሊደርቅ ስለሚችል ዘይት አፕላይ ማድረጉን አይርሱ። በክረምት ማድረግ ከሌለባችሁ ነገሮች የመጀመሪያው ሁሉም ሞተሮቻችን ውሃ የመቋቋም አቅም ቢኖራቸው ከቴስዋን ውጭ ያሉት ሞተሮቻችን ከ16 ሴንቲሜትር በላይ ጥልቀት ያለው ውሃ ውስጥ መነዳት አይመከርም። ሁሉም ሞተሮቻችን በዝናብ ወቅት እንደፈለጉ መነዳት የሚችሉ ቢሆኑ በከባድ ዝናብ ወቅት ግን ሞተሩን የሆነ ቦታ ላይ አስጠልለው ቢያሳልፉት ይመከራል። ሞተሩን በሚያጥቡበት ጊዜ ከባድ ፕሬሸር ያለውን የማጠቢያ አይነት መንገድን አይጠቀሙ። ከዛ በተጨማሪ ሞተሩን በሚያጸዱበት ጊዜ ስፔሲፊካሊ መጠንቀቅ ያለበት ፓርት ዲስፕሌዩን፣ ባትሪውን እንዲሁም ሞተር ሀቡን ጥንቃቄ አድርጉ።